ቀድሞ ደራሽ እምባባሽ ለደስታና ለጭፈራ የቡድን ጓደኞቹ ጋር አልሄደም። ፈንጠዝያን አላስቀደመም። ይልቁንስ ቀን ጎድሎበት በድንጋጤ ደርቆ ወደ ቆመው በብርሃን መሃል በጨለማ ወደ ተዋጠው ወደ ብሔራዊ ቡድን ተጣማሪው ወደ ሀገሩ ልጅ ፈጥኖ ገሰገሰ። ከሁሉ ቀድሞ ደረሰና ለረጅም ደቂቃ አቅፎት አጽናናው። እንባውን አበሰለት። አይዞህ ወንድም ያለው የ32 ዓመቱ ብራዚላዊ የፒኤስጂ አምበል ማርከስ አኦስኮሪአ ማርኪኒዮስ ትናንት በሻምፒዮንስ ሊጉ ፍጻሜ በዓለም ፊት ያሳየው ሰዋዊ እዝነት የሚሊዮኖችን ልብ ነክቷል። ከማርኪኒዮስ በ4 ዓመት የሚያንሰው የ28 ዓመቱ ገብርኤል ዶ ሳንቶስ ማንጋሌሽ ክለቡ አርሰናል እዚህ ደረጃ እንዲደርስ የሱ ሚና ከፍተኛ ነበር። የቡድን ምሰሶ ሆኖ ሰንብቷል። ትናንት በጨዋታው ሜዳ ላይ ከነበሩት የሁለቱ ቡድኖች ተጫዋቾች መካከል ብዙ ኳስ ያመከነው እሱ ነው። 13 ኳሶችን ተከላክሎ አውጥቷል። መጨረሻው ግን አላማረም። ቀን ጣለው። እድልና ድል ፊቱን አዞሩበት። እንደ ሮቤርቶ ባጂዮስ፣ ጆን ቴሪ፣ እንደ ዴቪድ ትሪጊዜና ቡካዮ ሳካ በታላቅ የፍጻሜ ጨዋታ ላይ ወሳኝ መለያ ምት ስቶ በሕይወቱ ጥላ ሆኖ የሚከተለው አስቀያሚ ታሪክ አጋጠመው። በዚያች ቅጽበት አሸናፊዎቹ ፒኤስጂዎች ሜዳው አልበቃ ብሏቸው በደስታ ማዕበል ሲናጡ፣ ከነሱ ወገን የሆነው ማርኪኒዮስ ግን ተነጥሎ ወደ አርሰናሉ ተከላካይ ሄደ። እጁን አፉ ላይ ጭኖ በደመ ነፍስ የሚራመደው ገብርኤል ጋር ሲደርስ ማርኪኒዮስን ማንም አልቀደመውም። በስቴዲየሙ ከሚሰማው የደስታ ጩኸት በላይ ጎልቶ በወጣ ልባዊ ፍቅር ምድር የዞረችበትን የሀገሩን ልጅ አጽናናው። እንደ ወንድሙ እንደ ልጁ አጥብቆ ይዞ አበረታው። ልብ የሚነካ ነበር። የአርሰናሉ አምበል ማርቲን ኦዲጋርድም ለማርኪኒዮስ ተግባር ያለውን ክብርና አድናቆት ከምስጋና ጋር አቅርቧል። ሁለቱ ብራዚላውያን፣ ሁለቱ ሳኦ ፖሎ ተወልደው ያደጉ ተጫዋቾች፣ ሁለቱ የመሃል ተከላካዮች ማርኪኒዮስ እና ገብርኤል እስካሁን በብሔራዊ ቡድን 16 ጨዋታዎችን በጋራ ተጣምረው ተጫውተዋል። በቀጣዩ የዓለም ዋንጫም የተከላካይ ክፍሉን ይመራሉ ተብሎ ይጠበቃል። የአራት ልጆቹ አባት ማርኪኒዮስ በርካታ ክብረ ወሰኖችን በስሙ አስመዝግቧል። በሁለት ተከታታይ የሻምፒዮንስ ሊግ ፍጻሜዎች በአምበልነት ዋንጫ ያነሳ የመጀመሪያው ብራዚላዊ ሆኗል። በአውሮፓ መድረክ 122 ጨዋታዎችን የተጫወተ ቀዳሚው ብራዚላዊ ለመባልም በቅቷል። በ13 ዓመታት የፒኤስጂ ቆይታው ለክለቡ ብዙ ጨዋታ ያደረገ 11 የሊጉን ዋንጫ ጨምሮ በጥቅሉ ከ40 በላይ ዋንጫዎችን ያመጣና ሌሎች ስኬቶችን ያገኘ 5 ቁጥር ለባሽ ደጀን ለመሆን በቅቷል። ትናንት ደግሞ በአምበልነቱ ዋንጫውን በዓለም ፊት ከሁሉ ቀድሞ በከፍታ ከማንሳቱ በፊት ልዩ ሰብአዊ ምግባር ፈጽሞ በዓለም ፊት ስሙን በክብር ከፍ አድርጓል። ማርኪኒዮስን መሳይ የሀገር ልጅ፣ እሱን መሳይ አርአያ ሰብ፣ ከደስታ መሃል ያዘነውን የሚፈልግ ፈጥኖ ደራሽና እምባባሽ በምድሪቷ ላይ